የሰው ልጅ አትጠይቅ ጉዳይህን በሩ ያልተዘጋውን ጌታ አላህን ብቻ ጠይቀው። አላህ ጥያቄ ስታቆም እሱ መለመን ስታቆም ይቆጣል። የሰው ልጅ ደግሞ ስትጠይቀው ይቆጣል። አዎ من لم يسأل الله يغضب عليه አላህን ማይጠይቅ አላህ ይቆጣበታል። ዛሬም ነገ ለምነኝ ሁሌ ጨቅጭቀኝ ነው ደሞ ለምነኸው ወላሂ ባዶ አትቀርም እርግጠኛውን ነብዩ ሰለላሁ ዐለይሂ ወሰለም ዑባደቱ ብኑ ሳሚት ረዲየላሁ ዐንሁ ባስተላለፉት ሐዲስ ምን አሉ? ማ አለል አርድ ሙስሊሞች ወይ ስሙኝ፣ ማ አለል አርድ ሙስሊሙን አንድ ሙስሊም በምድር ላይ የለም يدعو الله تعالى ከፍ ያለውን ጌታ አላህን ሲለምን ሲጠይቅ ቢዳዕወቲን የሆነች ጥያቄ አንድን ዱዓ አድርጎ ሲጠይቅ ኢላ አታሁ الله ኢያሃ ያ የጠየቀውን የለመነውን ነገር የሰጠው ቢሆን እንጂ አው አለዛም صرف عنه من سوء مثلها መጥፎ ነገር እየመጣ ነበር ይቀልብስለታል። ብር ጠየቅ በላ እየመጣ ነበር ብሩ ይቀራል በላው ግን ተመልሷል። ንግድ ሊከስር ነው ተብሏል ይቆማል። ሱቅ ሊቃጠል ነበር ሳይቃጠል ይቀራል። የሆነ በሽታ አደጋ ሊመጣብ ነበር አንተ የሆነ ጥያቄ ጠይቃል በዛ ዱዓ መሰረት ስንት ነገር ተመልሶልናል። ስንት በላ አላህ ብቻ የሚያውቀው ከኛ ላይ ገለል ያደርገው አላህ ብቻ የሚያውቀው ከኛ ያስወገደልን ስንትና ስንት ነገር አለ። አው يدخر له من الاجر مثلها ወይም ደግሞ ያንን አጅር የሚመስል ደግሞ ለአኺራ ያከማችለታል እንጂ አንድ ሙስሊም እጁን አንስቶ ዱዓ አድርጎ ያ ረብ ብሎ በባዶ የሚቀር የለም። ይህን ሲያስተምሩ ነብዩ ሰለላሁ ዐለይሂ ወሰለም አላህ ይቀበላል ማለም يدعو بإثم በወንጀል እስካለመነ ድረስ። አው በወንጀል አላህ ይቀበልም። ወንጀልን ተባበረኝ ብትል አላህ አይተባበርም ፍትሃ የሆነ ጌታ ነው። አው ቃጢዓት ረሂሚን ወይም ዝምድናን በመቁረጥ እስካለመነ ድረስ አላህ የጠየቀውን ይሰጠዋል። فقال رجل من القوم ከሰዎች አንደኛው አለዛው اذا نكثر ታዳና ብዛ እንደ ያላቸው አው አላሁ አክበር አላህ ብዙ አለው። ዛሬ ቪላ ቤት ሰጥቻለሁ ህንጻውን ሰጥቻለሁ መኪናው ይቅርባ አይልም። ዛሬ እንዲሰጥቻለሁ ሌላው ይቅርባ አይልም። ጠይቀው አላህ ይሰጣል። አላህ ሰጪ የሆነ ጌታ ነው። ስለዚህ አላህ Subhanahu Wa Ta'ala ሁሌ መለመን ስንለምነው ደግሞ የሱ በተለይ ሩብያውን ረበና ሚላውን ማብዛት ቁርአን ላይ አብዛኛው ካያችሁ ረበና ይበዛል። ጌታችን ወይ ረበና አቲና ፊ ዱንያ ሐሰና ረበና ላ تزغ قلوبنا بعد إذ هديتنا ረበና ረብ ሚላውን ባለቤትነቱ ጌትነቱ ለሱ መሆኑን አረጋግጠ ያ ረብ በለው። አላህ በዚህ መልኩ ስትለምነው ደግሞ ጉዳይን አላህ ያስተካክልልሃል። ዱዓ ስታደርግ መመሰጥ ያስፈልጋል። ተመሰጥ እርግጠኛው ቀልብህን ለአላህ ክፍት አድርገው። ሌላ አጃ ውስጥ እንዳንሄድ ዱዓ ያደረገ አንዳንዱ ጸጉሩን ያካል ሚዞር ነገር እንዲያል ወሬ ምናምን ላ ፍርድ ቤት ዛሬ ፍርድ አለ የሆነ ቢባል እንዴት ነው ምንዋደቀው? ኩምሰስ እንላለን ዳኛው ፊት ስንቀርብ የዳኛዎች ሁሉ ዳኛ የዓለማቱ ጌታ ፊት ቆመ እንዴት ነው ሌላ ሐሳብ ውስጥ የምትገባው? ልብህን እንዴት ነው ለሱ ማሰጠው? ዱዓ ስታደርግ መመሰጥ ይፈልጋል። ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ኡዱኡ አላህን ለምኑት ወአንቱም ሙቂኑነ ቢልኢጃባ እናንተ እንደሚቀበላችሁ እርግጠኛው ናችሁ አላህን ለምኑት። ወዕለሙ እወቁ አነ አላህ ላ የስተጂቡ ዱዓን ሚን ቀልቢ ጋፊልን ላሂንን አላህ ጋፊል ከሆነ ስልቹ ከሆነ ቀልብ ዱዓን አይቀበልም አሉ። አዎ ዱዓን አላህ ሐሳብን ሌላ ቦታ አድርገህ ጋፊል ቀልብ ይዘህ ስልቹ ሆነ አይቀበልም።